ሰላም የሰማ ዩቲዩበር ቻናል ፋሚሊዎች ዛሬ በሁለተኛ ቪዲዮ ከቸስ ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ይህን ቪዲዮ ማየት ትችላላችሁ። ወደ ቪዲዮ መሄድ እንችላለን። ዛሬ ይዤላችሁ የመጣው በጣም አሪፍ የሆነ አፕ ነው። የአፑ ስም በዘር ተብሎ ይጠራል። ከቲክቶክ ጋር ተመሳሳይ የሆነ ፕላትፎርም ነው። የዚህን አፕ ሊንክ ዲስክሪፕሽን ሊንክ ላይ ለቅቄላችኋለሁ። ሊንኩን ነክታችሁ ስትገቡ ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር ላይ ምን ብላችሁ ትሰርቻላችሁ? በዘር ብላችሁ ትጽፋላችሁ። እዚህ ጋር መጀመሪያ የምትመጣዋን በዘር ቺንትና ካታላችሁ። እኔ ኦልሬዲ ኢንስታል ስላደረኩት ኦፕን ቢ ከፍተዋለሁ። እናንተ ኢንስታል አድርጋችሁ ከጨረሳችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። ኦልሬዲ ይሄ አፕዴቱን መጣም ያመጣላችሁ ኢንስታል አድርጋችሁ እንትን ስትሉት፣ እኔም በቅርቡ አፕዴት ስላደረኩት አፕዴት የሆነ ኢንተርፌስ ነው የሚመጣልኝ ማለት ነው። ስለዚህ እናንተ አካውንት ስለሌላችሁ ኮንቲኒው ዊዝ ጎግል ስላላችሁ ቀጥታ ምንድነው የሚወስዳችሁ ኢሜይላችሁ ምናምን ሞሉበት ማለት ነው። ወደዛ ሳይት ይወስዳችኋል። እዚህ ጋር ጀስት ኢሜይላችሁን ትጽፋላችሁ። አንዱን ኢሜይል መርጣችሁ ማለት ነው። ኔክስት ትሉት ቀጥታ ወደ አፑ ነው የሚወስዳችሁ ማለት ነው። እኔ ግን ኦልሬዲ አካውንት ስላለኝ ሎጊን ብዬ ገባለሁ። እዚህ ጋር ያው ሂስትሪ ራሱ ያስቀምጥልኛል። ኦልሬዲ አካውንት ስላለኝ እዚህ ጋር ያው ሎጊን ማድረግበት ፕሮፋይል ያስቀምጠውልኛል። ያ ሎጊን ብዬ ገባለሁ ማለት ነው። ከዛ ፓስወርድ ጠይቆኛል። ፓስወርድ እናስገባለን። ሎጊን ላለማን ያው ቀጥታ ወደ ምን ወስደናል? ያው አፕዴት ወደ ሆነው በዘር አፕ ይወስደናል ማለት ነው። ይገርማችኋል፣ አፕዴት የሆነው ኢንተርፌሱ አፑ ማለት ነው በጣም ደስ ይላል ማለት ነው። ያው እንደምታዩት ከቲክቶክ ጋር እና ከኢንስታግራም ጋር ተመሳሳይ ነገር ነው። እዚህ ጋር እንደምታዩት ያው ፖስቶች አሉ፣ በቪዲዮዎች በኢሜጆች እና በጣም ገራሚ ነገር ነው። ደስ እንደ ኢንስታግራም እና እንደ ቲክቶክ ማለት ነው። ሞሮፍ ደግሞ አፕዴቷን በፊት ከቲክቶክ ጋር ብቻ ነበር። አሁን ደግሞ ሞሮ አፕዴቱ ከኢንስታግራም ጋር ይመሳሰላል። ደግሞ እዚች ጋር ምን አለች ቪዲዮ ምን ያበት ልክ እንደ ኢንስታግራም ሪል አይነት ማለት ነው። እንደ ቲክቶክም ልክ እንደዛው ማለት ነው። ጀስት ስክሮል እያደረግን ማየት እንችላለን። ስክሮል እያደረግን እናያለን። ጀስት እንደዚህ ማለት ነው። ኦልሬዲ ታውቁታላችሁ ቲክቶክ እና ኢንስታግራም እና ተጠቃሚዎች። ሌላ ደግሞ እቺኛ ፕላስ አይከኗ ምንድናት? ያው ፖስትና ሪል ነው በፊት ነበረ። አሁን አዲስ የተጨመረው አፕዴቱ ላይ ትሬድ የሚለው ነው። ፖስት ኦልሬዲ ያው ምን ፖስት ነው ኢሜጅን ሊሆን ይችላል፣ ኦልሬዲ ቪዲዮዎችን ሊሆን ይችላል ምን ፖስትበት ነው። ሪል ግን ኦልሬዲ ቪዲዮ ብቻ ነው ምን ፖስተው ልክ እንደ ኢንስታግራም አይነት ማለት ነው። እዚህ ጋር ትሬድ የሚለው ደግሞ ምንድነው? ቴክስት ነገር ነው ምን ፖስተው። እዚህ ጋር ራይት ሳምቲንግ ይላል፣ የሆነ ነገር ጽፈን ፖስታል ደስ ያለን ነገር ማለት ነው። ለምሳሌ እኔ አላህ ፉትቦል ቢጽፍ ኔክስት ላለው ቀጥታ ታግ የሚደረጉ ፒፕሎችን ያስቀምጥልኛል። ከዛ መርጬ አንዱን ታግ አድርጌ ምንድነው ለምሳሌ ታግ ባደርገው ከዛ ላይ ቀጣይ ደግሞ ምን ይጠይቀኛል? ሃሽታግ ልክ እንደ ቲክቶክ አይነት ማለት ፖስት የሚመጣልን አይነት ነገር። እዚህ ጋር ለምሳሌ በዘር የሚለው በመርጥ እንደዚህ ይመጣል። ሎኬሽን ደግሞ የፈለግነው ሎኬሽን ያለንበት ሎኬሽን አሁን ያስገባናል ማለት ነው። ከዛ ቀጥታ እናደርጋለን ፐብሊሽ እንለዋለን ማለት ነው። ከዛ ቀጥታ ምን ላይ ይመጣል? ትሬድ የሚለው ፖስት ስር ይመጣል ማለት ነው። ያው ኦልሬዲ እዚህ ጋር ከስር መጥቶልናል ማለት ነው። ከዛ በፊት ምን እናያለን? እዚህ ጋር ኖቲፊኬሽን አይከን አለ። ኖቲፊኬሽን አይከን ላይ ከበዘር የሚላኩ ነገሮችን ጀስት ያመጣልናል ማለት ነው። ፕሮፋይላችን ቬሪፋይድ ሲሆን ሪጀክትድ ሲሆን ወይም ደግሞ ፎሎ ያደረጉን ሰዎች ወይም ደግሞ ፔይአውት ሪኩዌስት ጠይቀን ገንዘቡ ሲገባል ምናምን ነገር ጀስት በዚህ በኩል ነው የሚላክልን ማለት ነው።
እዚያ ከላይ እንደምታዩት ያው ሪጀክትድ ይላል። የሆነ ነገር ተሳስቼ ያስገብቼ ነበር ነው ኦልሬዲ ሪጀክት አድርጎኛል። ኦልሬዲ ግን አስታኪ እንደ አዲስ ልኬለታለሁ። ያው ትንሽ ቆይቶ ምናምን አይ ቲንክ ይገባልኛል። እቺ ፕሮፋይል አይኮናን ስናይ ደግሞ ሁለት ነገሮች አሉ፣ ፕሮፋይል እና ፖይንትስ። ፕሮፋይል ላይ እዚህ ጋር ፕሮፋይላችን ስም አለ። ከዛኔ ቲክቶክ አፕሎድ እና ፎሎ ያደረግናችሁ ሰዎችን ያሳየናል። እዚህ ጋር እንዳሳየዋችሁ KYC አንደር ሪቪው የሚል አለ። ያው ከ2 እስከ 3 ቀን ነው የሚለው፣ ግን ቅድሙ ያው ሪጀክት ብሎ ሲገባ 2 hours 3 hours ነው የፈጀው። አይ ቲንክ ይሄም እንደዛ የሚፈጅ ይመስለኛል። ምንድነው ስቴፑ? መጀመሪያ ላይ ኦሬዲ እኔ ማላሳያችሁ ስቴፑ እንትን ስለሆነ ነው። ኦሬዲ እዚህ ጋር ሪቪው ያደረገ ስለሆነ አይመችም። ኦሬዲ ዝም ብዬ ራንደምሊ ልንገራችሁ። መጀመሪያ ያው ፈርስት ኔማችሁና ላስት ኔማችሁን ይጠይቃችኋል። በስትክክል ነው የምታስገቡት። አይዲ ናሽናል አይዲ ያለውን ወይ ድራይቨር ላይሰንሳችሁ የፓስፖርት አናልጅን ቀጥታ ተመሳሳይ ነገር ነው የምታስገቡት። በርዴታችሁን ይጠይቃል። ተመሳሳይ ነው፣ መለያየት የለባችሁ። የተለያየ ኦሬዲ ሪጀክት ነው የሚያደርጓችሁ። ከዛ በኋላ ምን ታስገባላችሁ? ያው ፍሮንቱና ባኩን ማለት ነው፣ የፓስፖርት የላይሰንስ ወይ ደግሞ የእንትን የአይዲ ካርዳችሁ ማለት ነው። የሱን የፊቱና የጀርባውን ታስገባላችሁ። በመቀጠል ደግሞ ያው ፌስ ቬሪፊኬሽን አለ። ከዛ እሱንም ኦሬዲ በሱም ቬሪፋይ ታደርጋላችሁ። ያው ላይት ያለበት አካባቢ ምናምን ሄዳችሁ ፌሳችሁን ቬሪፋይ ስትደርጋላችሁ። ከዛ እንዳልኳችሁ ያው ከ2 እስከ 3 hour ነው የፈጀባቸው። እንደዛ አድርጎ ሪቪው አድርጎ ይልኩላችኋል ማለት ነው። ይህ ይመስላል ስቴፕ ኦሬዲ። በዚህ መሰረት እናንተም ቬሪፋይ ማድረግ ትችላላችሁ። ሰሚት ስላደረግኩ ነው ቬሪፊኬሽን እንጂ መጀመሪያ ላይ ስትገቡ ፕሮፌሽናል ዳሽቦርድ የምትላለች እሷ ላይ ስትገቡ ነው ኬዋይሲያችሁን ምንድነው ሰሚት ማድረግ የምትችሉት። ፕሮፌሽናል ዳሽቦርድ ላይ ምንድነው ያለው? መጀመሪያ ሲመጣላችሁ ያው አክቲቪቲ አድርጉት ነው የሚለው። አክቲቪቲ ስታደርጉት ቀጥታ ቬሪፋይ ነው የሚወስዳችሁ። በፊት የነበረበት ግን ምንድነው ፐር ሪፈራል 0.15 ነው የሚከፍለው ፐር ሪፈራል ማለት ነው። 7 ሰው ብትጋብዙ አልሞስት $10 መስራት ትችላላችሁ። ሚኒመም ፔይአውቱ እሱ ነው። እንደው ፐር እንትን ደግሞ ፐር 1000 ቪው በ1000 ቪው ደግሞ 0.1 ነው የሚከፍላችሁ 0.1 ማለት ነው። በፖስታችሁ ቁጥር እንደውም ያው ቪው ቶሎ ነው የሚያገኝላችሁ። 3000 2000 ቅድም አይታችኋል ምናምን ነገር ያው አሪፍ ቪዲዮ ነው መስራት ግን ያለባችሁ። ተራ ቪዲዮ ሳይሆን አሪፍ ቪዲዮ ሰርታችሁ 2000 3000 ካገኛችሁ በየቀኑ 1 10 20 30 ብትፖስቱ አሪፍ ታገኛላችሁ ብዬ አስባለሁ። እንግዲህ ይሄን ይመስላል። ነገር ደግሞ እዚህ ጋር ያለው ምንድነው ሁለት ነገሮች አሉ። አድ ባዮ ምንለው እዚህ ጋር ባዮቻችሁ ፕሮፋይላችን ነገር መጨመር ከፈለግን ነው። ይሄ ደግሞ አድ ሊንክ አለ። ሊንኮች በቻናል የዩቲዩብ የኢንስታግራም ፈለግነው ሊንክ መጨመር ከፈለግን አድ ኤክስተርናል የሚለውን እንከውና እዚህ ከላይ ዌብሳይት ስሙን ጽፈን ከስር ደግሞ ሊንክ ጽፈና አድ ሊንክ የሚለውን እንካለን ማለት ነው። ሌላ ደግሞ የምናየው ነገር ምንድነው ያው እዚህ ጋር ቀደም ነው እዚህ ጋር ፖስት የሚለው ላይ የፖስትናቸው ነገሮች ነው ይመጣሉ። እዚህ ጋር ደግሞ ሪል የሚለው ቪዲዮዎች ብቻ ነው የሚመጡት። የመጀመሪያው ላይ ወይ ኢሜጅ ሊሆን ይችላል ወይ ደግሞ ቪዲዮ ሊሆን ይችላል፣ ሁለት አንዱ ማለት ነው። ብሎግ ደግሞ እዚህ ጋር ስቶሪያችን ሼር ስናደርግ ሐሳባችን ሼር ያደረግናችሁ በሙሉ እዚህ ጋር ይመጣልናል ማለት ነው። ምንም ነገር ስላልፖስተት ነው። ትሬድ የሚለው ደግሞ የጋር አዲሱ ፊቸር የቀደም ፖስተን ነበረ እዚህ ጋር ከስር ይመጣል ማለት ነው። ያ ደግሞ ታግ ደግሞ እዚህ ጋር ታግ የተደረጉ አካውንቶች ምናምን የነሱ ቪዲዮዎች ምናምን ነገር ይመጣልናል። ይሄን ይመስላል። ሌላው ላይ ነው ፖይንትስ የሚለው ላይ ነገር ስንገባ እኛው ምንድነው የሚያመላክተን ቴምፖራሪ ሪፕሬዘንቴሽን ኦፍ በዘር ኮይን ነው። ሃምስተር ዶግስ ምናምን የሰራችሁ ሰዎች ታውቃላችሁ። ኮይን ላውንች ከሆኑ በፊት በመልክ ይሰበሰባል፣ በፖይንት መልክ ይሰበሰባል። ከዛ ሰዓቱ ሲደርስ ወደ ሚል ይለወጣል። በዘር ኮይን ይለወጥና ያ ኮይኑ በዶላር ማለት ነው በዶላር ነው የሚመነዘረው ማለት ነው። ያ ኮይኑ የሆነ ዶላር አማውንት ኦፍ ዋጋ ይኖራል ማለት ነው። እሱ ታይሙ ሲደርስ በኋላ ላይ በደንብ አብራራላችኋለሁ። እዚህ ጋር ፖይንቶችን አኩሙሌት የሚሆኑበት ቦታ ነው ማለት ነው። እንዴት ነው ፖይንቶችን ማግኘት የምንችለው ሲባል ደግሞ በሶስት ነገሮች ማግኘት እንችላለን። አንደኛ አፕሬስ 60 ሰከንድ በማሳለፍ ማለት ነው በየቀኑ
በማሳለፍ 1 ፖይንት እናገኛለን። 5 ደቂቃ ማሳለፍ ደግሞ 100 ፖይንቶችን ማግኘት እንችላለን። ጓደኞችን ስንጋብዝም አንዳንድ ፖይንት ማግኘት እንችላለን ማለት ነው። አንዳንድ ፖይንት ማግኘት እንችላለን። ሶ ወደ ቀጣይ ደግሞ ፖይንታችን ሴንድ ልናደርግ እንችላለን። ኦልሬዲ ፕሮፋይል አንቬሪፋይድ ስለሆነ ሴንድ ማድረጋችን ግን ቬሪፋይድ ከሆነ በኋላ ግን ምን ይሆናል ማለት ነው ሴንድ ማድረግ እንችላለን ፖይንታችን። ያ ደግሞ ፌዞችን ነው የምናየው። አሁን ያለንበት ፌዝ ምን ይባላል? ፌዝ 2 ነው። አፕ ፖይንትስ ነው ፖይንቶችን የምንሰበስብበት ፌዝ ነው ማለት ነው። ላውንች ከመደረጉ በፊት ፖይንቶችን የምንሰበስብበት ፌዝ ነው። ቀጣይ ደግሞ እስከ ሜት ድረስ ነው የሚቆይ፣ እስከ ማርች 30 ድረስ ይቆያል። ማርች 31 ላይ ምን ይጀምራል? እንደ ዋሌት ነው። አፕ ክሪፕቶ ዋሌት ያገለግላል ማለት ነው። አፕ ክሪፕቶ ዋሌት ነው 30% የኮይን ቦነስ ጭማሪዎች የምናገኝበት ማለት ነው። ፌዝ 4 ላይ ደግሞ ኦክቶበር 1 ላይ ይጀምራል። ይሄኛው የምናገኝበታለን። ይሄ ላውንች ከመሆኑ በፊት ማለት ነው ያለው ፌዝ ነው። እዚህ ጋር ፕሪሴል ቅድመ ግብይትን የምናደርግበት ቦታ ማለት ነው። እዚህ ጋርም 30% ኮይን ቦነስ ጭማሪ እናገኛለን። መጨረሻ ላይ ፌዝ 5 ላይ ሊስት የሚሆንበት ሰዓት ነው። መገበያየት የምንችልበት ቀጣ ወደ ገንዘብ የሚለወጥበት ቫልዩ የሚኖርበት ሰዓት ላይ ማለት ነው። ወደ ዋሌታችን ይላካል። ወደ ኮይን ተቀይሮ ወደ ዋሌት ይላካል። ያ እንደፈለገን ወደ ገንዘብ የሚለወጥበት ነው ባጭሩ ማለት ነው። ያ ደግሞ ፖይንት ሂስትሪ ነው። ፖይንት ሂስትሪ ላይ ምንድነው? እዚህ ጋር የሰበሰብነው ፖይንቶችን ስክሮል ያደረግን ማየት እንችላለን። ሌላኛው ደግሞ እዚህ ጋር ጎፕሮ ምትላለች። እስቲ ቼክ እናርጋት። ፐርቼዝ እያየችው ነው። ፐርቼዝ የምትል ነገር አለች። ፐርቼዝ የምትል ነገር አለች። እዚህ ጋር ከፍለ ምናምን ነገር ፕሪሚየም ነገር ለመጠቀም ከፈለግን ስፔሻሊ ቅድም ብሎጎችን አላየንም። ፕሮ ካረግን በኋላ ነው መጠቀም የምንችለው። ሶ ያ ደግሞ እዚህ ጋር ሼር አይከን አለች። እዚህ ጋር ሼር ደግሞ ያው ፎሎ ያደረጉን ብቻ ቻት ማድረግ እንችላለን። የፈለግነው ነገር እዚህ ጋር መላክ እንችላለን። እሺ ያ ደግሞ 3 አይከን አለች። ፕሮፋይላችን ሼር ለማድረግ ኤዲትም ለማድረግ ቅድም አይተናል። ደግሞ እዚህ ጋር ሲቲንግ አለ። ሲቲንግ ላይ ምንድነው ያለው? ኖቲፊኬሽን ፑሽ ለማድረግ ሲን ስታተስ ማን ነው እዚህ ጋር ያለው ዲስፕሌይ ሲን when message is viewed ሜሴጆቹ የሚታዩበት ሰዓት ላይ የፖስቶናቸው ፖስቶች የታዩበት ሰዓት ምናምን ነገር ያሳየናል። ያ ደግሞ አክቲቭ የሆኑ ፒፕሎችን ያሳየናል። ፎሎዎችን መደበቅ ከፈለግን ደግሞ ፎሎዊንግ ያደረጉን ሰዎች መደበቅ ከፈለግን እቺን አይከን ፑሽ እናደርጋለን ማለት ነው። ያ ደግሞ ላንጉጅ መምረጥ እንችላለን። በስፔን በጣሊያን ፈለግነው መርጠን ፈለግነው ላንጉጅ ኢንአፕ መጠቀም እንችላለን። የደም ፕሮብሌሞች ሪፖርት ለማድረግ አካውንት ዲሊት ለማድረግ ይህ ሴቲንግ ላይ ገብተን ማስተካከል እንችላለን ማለት ነው። ሌላ ደግሞ ኦሬዲ ጨርሰናል። እዚህ ጋር በምን ፐርሰንት ያክል ጭንጭ ከላዮችን ተሳየን ግራፏ ነው። ምን ያክል በየቀኑ ምን ያክል ጭማሪ እንዳሳየ የሚያሳየን ግራፍ ነው ኦሬዲ። ስለዚህ ይህን ይመስላል። በጣም ገራሚ የሆነ አፕ ነው። አስቶት በየቀኑ አሁን ኦሬዲ ነው $8.8 አልሞስት $9 ሰብስቤያለሁ። በየቀኑ ደግሞ 100 የምትሰበስቡት እስከ ማርች 31 ድረስ እስከ ዲሴምበር ነው እስከ ዲሴምበር 1 ድረስ እስተበስቡ አሪፍ ታገኛላችሁ ያስባል። ችላ አትበሉት፣ ሰገጣችሁ ስሩ። ሞር የተሻለ ቪዲዮ እና የተሻለ እንደዚህ አይነት ገንዘብ የምንሰራባቸው አፖች ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ይገባኛል ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ለሁላችሁ መልካም ጊዜ። ቻው።